ናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም በወቅቱ በጣም ደስ ብሎት ብዙ ነገር ይልና በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸትበት ሊሆን ይችላል ዘግይቶ መናገር በጣም ወርቃማው ህግ ነው ለንግግር አንደበትን ለመግራት ከዛ ውጪ ከተፈጥሮ መማር ለመስማት መፍጠን ለማየት መፍጠን ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው በመሰረቱ አስተያየትም ስንሰጥ ኮንስትራክቲቭ ክሪቲሲዝም ይባላል ወይም ይሄ ገንቢ አስተያየት ማለት ነውና አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰው ሊያስከፋ ይችላል አንዳንዴ እኔ እኮ ለሷ ብዬ ነው ለሱ ብዬ ነው እኮ የተናገርኩት ይልና ሰው ግን የሚናገርበት መንገድ ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል ቀላል ምሳሌ ልስጥሽ ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ እሺ እና ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ማለት አይደለም ለምንድን ነው ጫማው የጠበባት እግሯ ትልቅ ስለሆነ ነው ግን እግርሽ ትልቅ ነው ቢላት ሁለተኛ እዛ ጫማ ቤት አትደርስም ጫማው ጠቦሻል ካለ ግን ጠቦኛል ብላ ትመለሳለች ግን ሐሳቡ አንድ ነው ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው ስለዚህ ሐሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙን አንዳንዴ ከበጎ መጀመር ሊሆን ይችላል አስተያየትም እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም በባህላችን አሁን አመስጋኝ ሰዎች እንትና አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ ነው የሚታዩት አመስጋኝ ከሆነ ተሳዳቢ ከሆነ ነው ደግሞ ሐቀኞች ናቸው እሱ ፊት ለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል መሳደብ የሐቀኝነት ማመስገን ደግሞ የልወደድ ባይነት ምናምን አይደለም እውነት እንግዲህ በሁለቱም ነው በመጥፎም በጥሩም እውነቶች አሉ አይደል ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት እና አንዳንዴ አስተያየትም ሲሰጥ ከተናጋሪዎቹ አለስልሶ የሰውየውን ስሜት ጠብቆ ከዛ በኋላ ትችት ቢደረግ ነው ሳንዱች ሚል ቲዮሪ አላቸው አንዳንዶች መጀመሪያ በምስጋና ጀምሮ ከዛ ትችቱን መሃል ላይ አድርጎ መጨረሻውን ደግሞ ልክ እንደ ዳቦና እንቁላል እንደሚበላው ማለት ነው ግን እንቁላሉ መብዛት የለበት ማለት ስድቡ ወቀሳው ማለት ነው ግን ትችትም ቢሆን በበጎ መልኩ ነው የሚሰማው ሰው ደግሞ ሲሰማ ትንሽ ወደ ሰፊ መሆን መቻል አለበት ሪአክሽኑም በጣም ቁጣ የተሞላበት አንዳንዴ ሰዎች መጥፎ ንግግር ሲናገሩን እኛ በመንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል መጽሐፈ ምሳሌ የሚባል መጽሐፍ ይላል መልካም መልስ ቁጣን ታበርዳለች እና አንዳንዴ በቁጣ ለሚናገረን ሰው በለሰለሰ መንገድ ስንናገረው እያየነው ሲቀየር እናዋለን እዛው ለምሳሌ በቤተሰብ ሊሆን ይችላል በትዳር ቅዱስ ዮሐንስ አፈወርቅ የሚባል አባት ሚላል መሰለሽ ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣለ ነው ካለች ውጪልኝ ገላገለኝ እንዳትላት ባይሆን የቀረሽ ዕቃ አለ በላት ምንድነው ካለች እኔስ በሆነ ያንቺ ዕቃ አይደለም ወይ እኔንም ጠቅለሽ ይዘሽኝ ውጪ በላት እርግጠኛ ነኝ ተመልሳ ቁጭ ነው ተመልሳ እና መልካም ንግግሮች አንዳንዴ የሰዎችን ስሜት የተናገሩትን ራሱ እንዲያጤኑ ተናገረው እስኪጨርሱ ዝም በማለት እንኳን ማቀዝቀዝ ይቻላልና የሚሰማው ሰው ወደ ሰፊ ሆኖ ስድብም ቢሆን ወዲያው ሪአክት ባለማድረግ ሰውየው ተናዶ ይሆናል በማለት ማቀዝቀዝ ይቻላል እንግዲህ ሁሉም ሰው የራሱ አቋም አለው ሁሉም ሰው አንድ አይነት ሐሳብ ሊያስብ አይችልም ግን ያንን ልዩነት የሚገልጽበት መንገድ አሁን ምንድነው አንድ ጊዜ የጀርመን ቴሌቪዥን ላይ ሉላ አስራተ ካሳ ካልተሳሳትኩ ቃለ መጠይቅ ሲሰጡ በጣም የገረመኝ ነገር ሰማው ምንድነው የሚሉት አፍሪካ ውስጥ ወይ ደጋፊ ነው ወይ ተቃዋሚ ነው እንጂ ኦፖነንት የሚለው ቃል አቻ የለውም ይላሉ ማለት ወይ ጠላት ነው ወይ ወዳጅ ነው እንጂ በሐሳብ የሚለይ ለሚለው ሩም የለውም አሉ እንግዲህ ቮካብላሪው ሊኖር ይችላል የሆነ ነገር ተፈልጎ ግን ጽንሰ ሐሳቡ የለም እኛ ስንደግፍም እስከ መጨረሻው ነው ስንቃወም እስከ መጨረሻው ነው እና በዛ ምክንያት ልዩነቶቻችንን ማስተናገድ አንችልም አንድ ሰው አይ ይሄም እኮ እንዲ ማለት ነው ይሄም እንዲ ሊሆን ይችላል ብሎ ሚዛናዊ ከሆነ በቃ ልወደድ ባይ እንደሆነ ነው የሚቆጠረው ወይ መጥላት አለበት ወይ ማመስገና እና ሐሳቦቻችንን በጣም በሰለጠነ መንገድ መናገር ይቻላል ሌላውን ሳናስከፋ አሁን ደግሞ የከፋው ምንድነው በፊት ስድብና ክፉ ንግግር በግል ነው ምንናገር የነበረው ድሮም እኮ ስድብ ነበር እሱማ በደንብ ነው ምንሰዳደብ የነበረው ግን አሁን ለየት ያለው ቴክኖሎጂ መጣ ስለዚህ እኔ አንድ ለምሳሌ በሶሻል ሚዲያ ቢሆን እኔ አንድ ሰው ስሳደብ እሱን ብቻ አይደለም ማስከፋው ያንን ስድብ አይቶ ስለሱ መጥፎ የሚያስብም ሰው አለ ወይ ደግሞ እሱ እንዴት እንዲባላል ብሎም የሚከፋው ሰው አለ
ስለዚህ የብዙ ሰው ህይወት ነው የምነካው ማለት ሳመሰግንም የዛን ያህል ነው ኃይሉ እና ቴክኖሎጂው አለ የሚቆይ ለትውልድ የሚተላለፍ ስድብ ነው እያደረግን ያለው እና የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን ግን ቃላት ራሳቸው ከመግደል አይተናነሱ እዚህ ጋር የቆሰቆስከው ሰዓት ነው እዛ ጋር የሚነዳው እና ሐሳቦቻችንን ልዩነቶቻችንን በጣም ድሮ ዩኒቨርሲቲ ስንማር የመጸዳጃ ቤት ውስጥ ነው ሰዎች ሐሳባቸውን የሚገልጹት እና ሰው ፊት ማለት የሚያፍሩትን ነገር የሚፈሩትን ነገር በቃ በጣም ይጻፋል ሁሌ ቀለም እንደተቀባ ነው አሁን እዛ መጸዳጃ ቤት ላይ ጻፉ የነበሩ ነገሮች ፌስቡክ የሚባል መጻፊያ ፕላትፎርም መጣላቸው ስለዚህ ሰዎች ኢምፐርሰን አግኝቶሽ የማይልሽን ነገር እዛ ላይ ይለዋል ለምሳሌ አንዳንድን ሰው የሚሳደቡ ሰዎች ያንን ሰው በአካል ቢያገኙት ፊት ለፊት አይኑን እያዩ እንደዛ ሊሉት አይችሉም ውስጣቸው ማያምንበትን ነገር እንደፈለጉ የመናገር ያ ደግሞ ሰው ሲሳደብም ራሱን ወክሎ አይሳደብም በነገራችን ላይ አሁን ደግሞ የመጣብን ጣጣ እኔ እንደዚህ ነው ብሎ አይደለም ይሳደቡ እኛ ብሎ የሆነ ወገን ወክሎ ነው ይሳደበው ተሳዳቢውም የሆነን ወገን ወክሎ ነው የሚሳደቡት ያ ደግሞ መሬት ላይ ብዙ ችግር ያመጣል እያየነውም ነውና ኃላፊነት በተሰማውና በታረመ መንገድ ሐሳብን መግለጽ በጣም በጣም አስፈላጊ የሆነበት ዘመን ላይ ነው በአንዳንድ ማህበራዊ ጉዳዮች ላይ በአንዳንድ ሀገራዊ ጉዳዮች ላይ የብዙ ሰው ህይወት ሊነካ በሚችልና የኦፒኒየን ሊደርነት ሮል ያለው ሰው ማለት እሱ የሚናገረውን ይዘው ሰዎች ህይወታቸውን የሚወስኑ የሆነ ሰው በጣም መጠንቀቅ አለበት ያው ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ በሀገራችንም በዓለማችንም እና በዛ ስሜት ላይ ሆነን ስንጽፍ ሌላ ቀን ማናምንበትን ነገር ኮምፕሮማይዝ አድርገን ልንጽፍ እንችላለን ስለዚህ ያን ቀን ባንጽፍስ አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው ያስከብራል በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል ስለማይናገርና አንዳንዴ እንደው ዝም አለ እኮ ተብሎ እኮ መከበር አለ ሁሉም ነገር ላይ ኮሜንት ማድረግ ላይኖርብን ይችላል ሁሉም ነገር ላይ አስተያየት መስጠት ላይኖርብን ይችላል ስለዚህ በተለይ ስትጽፍም ስትናገርም እንደው ለማንኛውም ሰው ጥሩ ጽንሰ ሐሳብ ምናልባት የዛሬው ቀን የምትሞትበት የመጨረሻ ቀን በህይወት የምትኖርበት ቢሆን አሁን የምትጽፈው ማለት የመጨረሻ ቃል ነው እስቲ የመጨረሻ ቃል ተናገሩ ቢባል ምን ተናገረን ምን ሞተው አንድ ሰውዬ ወንጀለኛ ነውና ሊገደል ሲል የመጨረሻ የምትለው ነገር ካለ በላሉት አሉና ሲሉት ለኔስ ትምርት ሆነኝ ይብላይ ለናንተ ብሎ ሞተ ይባላል ሊገደል ነው እና የመጨረሻ ቃላት በዓለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ የሰዎቹ ማንነት የሚገልጹ ወደ ክርስትናው ስንመጣ ክርስቶስ የመጨረሻ ቃሉ የሚያደርጉትን አያውቁም ይቅርበላቸው ነው የመጨረሻ ንግግር ማለት እና አሁን ብትሞት እና ወደ ኋላ ተመልሰ ህይወትህን ሪቪው ማድረግ እድል ቢሰጥ አሁን ፌስቡክ ላይ ወይ አሁን የሆነ ሶሻል ሚዲያ ላይ የጻፍከው ነገር በህይወትህ ለመጨረሻ ጊዜ ያልከው ነገር እንዲሆን ትፈልጋለህ ይሄን ብሎ መሞት በጣም ያሳዝናል እና እያንዳንዱ ቃል መቼስ እድሜያችን የተወሰነ አይደል አንቆጥሮም እንጂኮ ልክ ለምሳሌ አሁን እንደ ትዊተር ምናምን የተወሰኑ ቃላት አይደለ እንድንጽፍ የሚፈቅደው የሰው ልጅም እኮ እዚህ ምድር ላይ የተፈቀዱለት ቃላት የተወሰኑ ናቸው መቁጠር ስለማንችል ነው እንጂኛ በጣም ብዙ ሊመስለን ይችላል ግን በጣም ጥቂት ቃላት ናቸውና በነዛ ቃላት ማንን ሰብረናል ማንን ጠግነናል ብሎ ራስን ሪቪው ማድረግ ወደ ኋላ ተመልሶ ማየት ያስፈልጋልና እያንዳንዱ ቃል የሆነን ሰው ልታድን የምትችል ብትሆን ወደ ኋላ ተመልሰን ስናየው ማናዝንበት ይሆናል እንደዛ ነው የሚሰማው